አሁን እየተነገረኝ ባለው መረጃ መሰረት ደግሞ ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር ሆነው በሰፊ ልዩነት አሸንፏል። እንኳን ደስ ያላችሁ። የድል ለኢትዮጵያውያን ብቻም ሳይሆን ለመላው አፍሪካውያን ነው። የአፍሪካ ህብረት እንደሚታወቅ ለዶክተር ቴዎድሮስ አድሃኖም ሰፊ ድምጽ ሰጥቷል። ሙሉ በሙሉ የዓለም ጤና ድርጅትን መምራት የሚችል ብቃት አላቸው ሲል መስክሮላቸዋል። በርካታ ሀገሮችም ይህንኑ አስመስክረዋል። ይህ እውነታ የሚያሳየው እንግዲህ ዶክተር ቴዎድሮስ አድሃኖም ከዚህ ደቂቃ ጀምሮ የዓለም ጤና ድርጅት ዋና ዳይሬክተር መሆናቸውን በሚገርምና በሰፊ ልዩነትና ውጤት አስመዝግቧል ማለት ነው። ክቡራን ተመልካቾቻችን በሁለት ሰዓቱ የዜና ወጃችን ደግሞ ዝርዝር መረጃዎችን ይዘን እንመጣለን። እንኳን ደስ አላችሁ ለማለት እንወዳለን። የስልክ እንግዲህ ጥራት ላይ ያው እንደተከታተላችሁት ነብዩ ከስዊዘርላንድ ጄኔቭ የግል መግባት ስለነበረበት ነው። በነበረው ቴክኒክ ጉዳይ ላይ እንግዲህ ድምጹ በደንብ አልሰማው። ዞሮ ግን ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር ሆነው በሰፊ ልዩነት አሸንፏል። ድምጽ ጥራቱ ይቅርታ ጠይቀናል። ሁለት ሰዓት ላይ ዝርዝር መረጃዎችን ይዘን እንመለሳለን። በድጋሚ እንኳን ደስ አለን። እንኳን ደስ ያላችሁ። የድል ለኢትዮጵያውያን ብቻም ሳይሆን ለመላው አፍሪካውያን ነው። የአፍሪካ ህብረት እንደሚታወቅ ለዶክተር ቴዎድሮስ አድሃኖም ሰፊ ድምጽ ሰጥቷል። ሙሉ በሙሉ የዓለም ጤና ድርጅትን መምራት የሚችል ብቃት አላቸው ሲል መስክሮላቸዋል። በርካታ ሀገሮችም ይህንኑ አስመስክረዋል። ይህ እውነታ የሚያሳየው እንግዲህ ዶክተር ቴዎድሮስ አድሃኖም ከዚህ ደቂቃ ጀምሮ የዓለም ጤና ድርጅት ዋና ዳይሬክተር መሆናቸውን በሚገርምና በሰፊ ልዩነትና ውጤት አስመዝግቧል ማለት ነው። ክቡራን ተመልካቾቻችን በሁለት ሰዓቱ የዜና ወጃችን ደግሞ ዝርዝር መረጃዎችን ይዘን እንመጣለን። እንኳን ደስ አላችሁ ለማለት እንወዳለን። የስልክ እንግዲህ ጥራት ላይ ያው እንደተከታተላችሁት ነብዩ ከስዊዘርላንድ ጄኔቭ የግል መግባት ስለነበረበት ነው። በነበረው ቴክኒክ አሁን እየተነገረኝ ባለው መረጃ መሰረት ደግሞ ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዋና ዳይሬክተር ሆነው በሰፊ ልዩነት አሸንፏል።